ዳታ ባንክ የሚባል አለ። ማንኛውም ክርስቲያን መዝግበው ያውቁታል። በጠቅላይ ቤተ ክህነት በቅዱስ ሲኖዶስ ደረጃ የሚያጨስ ይሁን የሚሰክር ይሁን የሚያመነዝር ይሁን ሌባ ይሁን ጠንቋይ ይሁን ያገባ ይሁን ወንበዴ ይሁን ሁሉንም ክርስቲያን ቆጥረው ያውቃሉ። በዚህ የሚፈጸሙ የኖላዊነት ፕሮጀክቶች እነዚህ ናቸው። 3 ፕሮጀክቶች ይሰራሉ። ፕሮጀክት ኦፍ ፋሚሊ ዌልፌር የቤተሰብ አስተዳደር ደህንነት ይሰራል። አንቲ አዲክሽን ይሄ ምንድነው? ከሱስ ማገገሚያ ማዕከል ገንብተው በሱስ የተያዙ ወጣቶችን በሙሉ ሰብስበው ማገገሚያ ውስጥ አስገብተው እንዲድኑ ያደርጓቸዋል። ለሱ ገዳማት ማዕከል ናቸው። እያንዳንዱ ገዳም የሱስ ማገገሚያ ስራ ላይ ተግቶ ይሰራል። አሁን እንግዲህ እኛ ሁላችንም እያንዳንዱ ገዳም ከሱስ ማገገሚያ፣ የህፃናት ማሳደጊያ፣ የአረጋውያን መጦሪያ፣ ትምህርት ቤት፣ ህፃናትን ክረምት ማክረም፣ የዩኒቨርሲቲ ተማሪዎችን ክረምት ማስተማር፣ ይህን ከሰራን ነው ቤተክርስቲያኒቱ ለዘመናት የምትታደገው። ክርስቲያን ፓሬንቲንግ ወይም ደግሞ ክርስቲያናዊ የልጆች አስተዳደግ ይህን ይሰጧቸዋል። ይሄንን የሚሰራው ጠቅላይ ቤተ ክህነት ነው። አቅዶ ቅዱስ ሲኖዶስ ይሰራል። ውሜን ሴፍቲ ኤንድ ኢምፓወርመንት የሚባል አለ። የሴቶች ደህንነትና አቅም ማጎልበቻ የሚባል ሴቶች በቤተ ክርስቲያን ሴቶች ከወደቁ ቤተ ክርስቲያን ትወድቃለች። ሴቶች ከቆሙም እንደዚሁ ነው። እንደው አባ ጊዮርጊስ ያለው ነገር አለ። በሴት ጠፋው በሴት ተመለስኩ ብሏል። ሴት ያላት የዋለ ነው። ሌላይቱ ሴት እመቤታችን ናት። ስለዚህ የሴቶችን የልጆችን አስተዳደግ ከትዳር በፊት ለባሎቻቸው ዝግጁ እንዲሆኑ ቤተክርስቲያንን እንዲንከባከቡና ያቅማቸውን እንዲያበረክቱ የሴቶች ኢምፓወርመንት በቅዱስ ሲኖዶስ በተደራጀው በዚህ ክንፍ ይሰራል። የመንፈሳዊ ትምህርት ጥራት ብዙ የትምህርት ተቋማት አሏት። 2 ኮሌጆች አሉ። ከ1815 የተመሰረተውና ሁለተኛው በ1993 የተመሰረተው ነው። እኔ የሚገርመኝ ይሄ ነው። አንደኛው ምን ይላል?